ጋይስ እጅግ በጣም አሳዛኝ ዜና ነው ይዤላችሁ የመጣሁት። ይሄ ቪዲዮ ሲደርሳችሁ ላይክ አድርጉ፣ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም የቼልሲ ቤተሰቦች ታዳርሱ ዘንድ እጠይቃችኋለሁ። ላሚሽ ሙሶንዳ የቀድሞ የቼልሲ አንደር 21 ተጫዋች እንዲሁም ደግሞ ወንድሙ ነበር ከዚህ በፊት የምናውቀው ቻርሊ ሙሶንዳ ይባላል። እሱም በ28 ዓመቱ ነበር ከፕሮፌሽናል እግር ኳስ ራሱን ማግለል የቻለው ማለት ነው በጉዳት ምክንያት። ላሚሽ ሙሶንዳ ደግሞ የቻርሊ ሙሶንዳ ወንድም ነው። ላሚሽ ሙሶንዳ ቻርሊ ሙሶንዳ እና ቴካ ሙሶንዳ ሶስቱም ቤልጂየማውያን በ2012 ነበር ክለባችንን ቼልሲ የተቀላቀሉት ማለት ነው። ሆኖም ላሚሽ ሙሶንዳ ይሄ በምስሉ ላይ የምትመለከቱት የቻርሊ ሙሶንዳ ታላቅ ወንድም በ33 ዓመቱ እንግዲህ ቀናቶች እንደቀሩት የሚያሳዝን ዜናም በሶሻል ሚዲያው አጋርቷል። እንግዲህ ከዚህ በኋላ አጭር ጊዜ ነው የቀረኝ፣ ያለፉትን 2 ዓመታት በህመም ስሰቃይ ኖር ያለው ከዚህ በኋላ ልሰናበታችሁ ነው የመጣሁት የሚልን መልእክት አስተላልፏል። በጣም ያሳዝናል። ምን አይነት እርግማን እንደሆነ አላቅም። እዛ ቤተሰብ ውስጥ ያለው ቻርሊ ሙሶንዳ በቼልሲ ቤት ተስፋ ሰጪ እንቅስቃሴን ሲያደርግ የነበረ ታዳጊ ነው። ከጉዳት ጋር እየታገለ ብቻ በ28 ዓመቱ ነው ከእግር ኳስ ህይወት ራሱን ያገለለው። ላሚሽ ሙሶንዳ ደግሞ የሱ ታላቅ ወንድም ነው። እንግዲህ በ33 ዓመቱ ህይወቱ ሊያልፍ እንደሆነና አጭር ጊዜ እንደቀረው ከህመሙ ጋር እየታገለ እንዳለ ለማገገም ብዙ ጥሪ ያለው ሆኖም ግን አልሆነም። ያሳዝናል የሚል መረጃን አጋርቶናል። ይህን መረጃ ወደ እናንተ ይዤላችሁ መጣሁ። ላሚሽ ሙሶንዳ የምታውቁት ሰዎች ኮሜንት አድርጉ፣ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ላሚሽ ሙሶንዳ፣ ቻርሊ ሙሶንዳ እና ቴካ ሙሶንዳ እነዚህ ሶስቱ ቤልጂየማውያን ቼልሲን በ2012 ነበር የተቀላቀሉት። ሆኖም ግን ከርስ አንዳንድ ጊዜ እርግማን እግር ኳስ ህይወት ውስጥ ላይሳካልህም ይችላል። በአጭር ጊዜ ውስጥ ነበር በወጣትነቱ በጣም ብዙ መነጋገሪያ የነበረ ነበር ታናሽ ወንድሙ ቻርሊ ሙሶንዳ። እሱም በ28 ዓመቱ ነው ከእግር ኳስ ህይወት ራሱን ያገለለው። በጣም አሳዛኝ ዜና ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም የቼልሲ ቤተሰቦች አዳርሱልኝ። ይመቻችሁ። ቻርሊ ሙሶንዳ፣ ላሚሽ ሙሶንዳ፣ ቴካ ሙሶንዳ፣ ሬስት ኢን ፒስ።